ጥሩ የሆነ ስነ ምግባር መኖሩ የአንድ ሰው ዲኑ የመሟላቱ ምልክት ነው። ዲናችንን ሙሉእ ከሚያደርጉት አንዱ ጥሩ ስነ ምግባር ስለሆነ ነው። አቢ ሁረይራ ረዲየላሁ ዐንሁ ይህን በተመለከተ ሲናገር አነ ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል የአላህ ነቢይ ምን አሉ? አክመሉል ሙእሚኒነ ኢማናን ከሙእሚኖች መካከል ኢማኑ ሙሉ የሚሆነው አልኢማኑ የተፋወት ሙእሚኖች በጠቅላላ ባላቸው ኢማን ልክ ሙእሚን ተብለው ቢሰየሙ የኢማን ደረጃ ግን ያንዱ ከሌላው ይለያያል። ሁሉም በእኩል ደረጃ አይደለም የሚገኙትና ከሙእሚኖች መካከል ኢማኑ ይበልጥ የተሟላ የሚባለው አሕሰኑሁም ኹሉቃ ስነ ምግባሩ እጅግ ያማረ የተስተካከለው ነው ስላሉ ያን መሰረት በማድረግ በአኽላቅ ዙሪያ የተወሰነ ነገር ሊነግሩን ስለፈለጉ ነው። ሌላው ምክንያት ደግሞ አነሁ ሰበቡን ሊድኹሊል ጀና ጀነት ለመግባት ምክንያት ከሚሆኑ ነገሮች አንዱ ጥሩ ስነ ምግባር ነው። የዓቂዳ መስተካከል ዋና ከመሆኑ ጋር ዒባዳን በታዘዝነው መሰረት በአግባቡ መፈጸም ሌላ ምክንያት ከመሆኑ ጋር ጥሩ ስነ ምግባርም ጀነት ለመግባት ሰበብ ስለሆነ ሸይኹ በዛ ዙሪያ የተወሰነ ነገር ነግረውናል። ይህን በተመለከተም አቢ ኡማመተ አልባሂልይ ረዲየላሁ ዐንሁ እንዳስተላለፈው ረሱላችን ዐለይሂ ሰላቱ ወሰላም አና ዘዒሙን ይላሉ። አይ ዳሚኑን እኔ ዋስ ሆነዋለሁ አሉ፣ ጠበቃ ሆነዋለሁ። ለማን? ቢበይቲን ፊ ረበዲል ጀና በጀነት ውስጥ ላለ አንድ ቤት ወይም ክፍል ሰውየው እንዲያገኝ ዋስ ሆነዋለሁ። ሊመን ተረከል ሚራ ክርክርን ሙግትን ለተወሰው ወኢን ካነ ሙሒቀን እሱ በሚናገርበት በሚከራከርበት አጀንዳ ሐቅ ላይ እንኳ ያለ ቢሆን ሐቅ ላይ መሆኑን አምኖ እልህ ሳይዘው እንደው ክርክርን ለሳቸው ብዬ ልተው ስላስተማሩኝ ብሎ ለተወሰው ዋስ ሆነዋለሁ። እንደዚሁም ደግሞ ወቢበይቲን ፊ ወሰጢል ጀና በጀነት ማዕከል ውስጥ መካከለኛው ስፍራ ላይ ያለን የጀነት ቤት እንዲገባ ዋስ ሆነዋለሁ። ሊመን ተረከል ከዚበ ወኢን ካነ ማዚሐን ውሸትን ሙሉ በሙሉ የተወ ለሆነ ሰው ሐታ ሲቀልድ እንኳ በቀልዱ ላይ እውነትና ቁም ነገር እንጂ ውሸትን ፈጽሞ የማያካትት ለሆነ ሰው እኔ ዋስ ሆነዋለሁ። ወቢበይቲን ፊ አዕለል ጀና በጀነት ከፍተኛው ስፍራ ላይም እንደዚሁ ያለችዋን ቤት እንዲገባ አማላጅ ጠበቃ ዋስ ሆነዋለሁ። ሊመን ሐሱነ ኹሉቃ ስነ ምግባሩ ላማረ ሰው